for 42 አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ወደ እናንተ እናደርሳለን። አበይት ነጥቦችን በቅድሚያ የመቄዶንያና ባቡልሄር ሚስጥሮች ይፋ ሆኑ። የበጎ አድራጎት ድርጅቶች ምን ችግር ገጠማቸው? መቄዶንያ፣ ባቡልሄርና ሌሎች የበጎ አድራጎት ድርጅቶች ችግር ውስጥ ገብተዋል። ከፍተኛ ገንዘብ እያባከኑ ነው ተባለ። ምን ተፈጠረ? ዝርዝሩን እንመለከተዋለን። የኦሮሞ ነጻነት ሰራዊት ለሁለት ተከፈለ። እስላማዊ ኦሮሚያ ነጻነት ግንባር ከየት ተፈጠረ? እንዴት ተፈጠረ? እናደርሳችኋለን። የምስራቅ ኦሮሚያ፣ ምስራቅና ምዕራብ ሐረርጌ፣ ምዕራብና ምስራቅ አርሲ፣ ባሌ ከፍተኛ የእስላማዊ ኦሮሚያ አክራሪዎች እጅ እንዴት ወደቁ? ይህንን እንመለከተዋለን። የኢትዮጵያ አየር መንገድ የገባበት አጣብቂኝ ምንድነው? እናየዋለን። ችግር ውስጥ እንዴት ገባ? የኢትዮጵያ አየር መንገድ ከፍተኛ የገቢ መቀነስ ገጥሞታል። አየር መንገዱ ብዙ በረራዎችን ለማጠፍ ተገደደ፣ ወይም ዓለም አቀፍ በረራዎች መሰረዙን ከፍተኛ ኪሳራ ላይ እየጣለው ነው ተባለ። ይህ እንዴት ሆነ? በዝርዝር እናየዋለን። በአማራ ክልል የትራንስፖርት አገልግሎት ሙሉ በሙሉ ቆሟል። የምርትና አገልግሎት ስርጭት ችግር ገጥሞታል። የኑሮ ውድነት፣ የሸቀጣሸቀ ዋጋ ንረት ጣሪያ ነክቷል። የእህል መጋዘኖች ባዶ ናቸው። እህል የለም። በደሴ፣ በኮምቦልቻ፣ ወልዲያ፣ ከሚሴና ሌሎች ከተሞች ከፍተኛ የምግብ እጥረት እየገጠመ ነው። ህዝቡ ከፍተኛ ስጋት ላይ ወድቋል። በጥልቀት እናየዋለን። አድማጮቻችን፣ ተመልካቾቻችን መረጃችን ለሌሎች እንዲደርስ ቻናሉን ላይክ፣ ሼር ያድርጉ። ለእናንተ ደግሞ ቀድሞ እንዲደርስ ሰብስክራይብ ያድርጉ። የደወል ምልክቷን ይጫኑ። በኢትዮጵያ ውስጥ በተለያዩ የበጎ አድራጎት ስራዎች ላይ የተሰማሩት ከትልልቅ እስከ ዝቅተኛ ደረጃ ያሉ የበጎ አድራጎት ድርጅቶች ይገኛሉ። እነዚህ ድርጅቶች ድጋፍ የሚያስፈልጋቸውን የደሃና የተለያዩ ድጋፍ ያጡ በተለያዩ ህመም ውስጥ የሚኖሩ የህብረተሰብ ክፍሎችን አንስተው አሰባስበው ይደግፋሉ። የጤና ችግሮቻቸው ያለባቸውን ሕክምና እንዲያገኙ ያደርጋሉ። የመጠለያና የምግብ ችግር ያለባቸውን ከጎዳና ላይ አንስተው መጠለያ ውስጥ እንዲገቡና መመገብ እንዲችሉ ያደርጋሉ። ጧሪ ቀባሪ ያጡት ወገኖች አንስተው ይጦራሉ፣ ይንከባከባሉ። ይሁን እንጂ ከቅርብ ጊዜ ወዲህ የእነዚህ በጎ አድራጎት ድርጅቶች ስም በመልካም አይነሳም። ህብረተሰቡ በጥርጣሬ አይን ይመለከታቸው ጀምሯል። ይህ ለምን ሆነ? ለምን ስማቸው በብልሽት መነሳት ጀመረ ብለን አንዳንድ መረጃዎችን ሰብስበናል፣ እናጋራቸዋለን። የኢትዮጵያ የበጎ አድራጎት ድርጅቶች ሙስና ውስጥ የገቡት በዋናነት ከመንግስት ባለስልጣን ጋር በመቀናጀት ህጋዊ አሰራሮችን በማጭበርበር እና ዓለም አቀፍ የገንዘብ ድጋፍ ስርዓቶችን በመጠቀም ነው። ለምሳሌ ከዚህ በፊት ቀደም ብሎ ባለፉት ዓመታት የኤልሻዳይና የኮሚሽነር ምትኩን ጉዳይ ተመልክተን ነበር። ይህ በኢትዮጵያ በሰፊው የሚታወቅ የሙስና ተግባር ነው። በአውሮፓውያን አቆጣጠር በ2022 የኢትዮጵያ ህዝብ አደጋ ስጋት ማኔጅመንት ኮሚሽን ኮሚሽነር ምትኩ ካሳ ኤልሻዳይ የእርዳታና ልማት ከተባለ ድርጅት ጋር በመተባበር በብዙ 100 ሚሊዮን ብር ሙስና በመፈጸም ተጠርጥረው በፌዴራል ፖሊስ ታስረው በፍርድ ተሰጥቷል። እነዚህ ምሳሌዎች የሚያሳዩት በኢትዮጵያ የበጎ አድራጎት ድርጅቶች ውስጥ ሙስና ውስጥ የገቡ በተለያዩ መንገድ መሆኑን ያሳያል። ከቅርብ ቀናት ወዲህ በኢትዮጵያ ትልቁ የበጎ አድራጎት ድርጅት የሆነው መቄዶንያና ባቡልሄር ስማቸው ከዚህ ጋር ተያይዞ በበጎ አይነሳም። መቄዶንያ ከፍተኛ የህዝብ ድጋፍ ካላቸው ድርጅቶች አንዱ ነው። ነገር ግን በከፍተኛ መጠን የሚያገኘውን የህዝብ ድጋፍ የዶነሮች እና የተለያዩ ከበጎ ፈቃደኞች የሚሰበሰበውን ገንዘብና ሀብት ለምዝበራ አጋልጧል በሚል ይከሰሳል። መቄዶንያን የሚመሩ ኃላፊዎች በተለይ አቶ ቢንያምና የአቶ ቢንያም ባለቤት የድርጅቱን ሀብት እንደፈለጉ የሚበትኑ ናቸው ተባለ። ገንዘቡ ለግል ጥቅም፣ ለኑሮና የህይወት ማበልጸግ፣ ለኑሮ ማመቻቻ ውሏል በሚል ክስ ይቀርባል። በተመሳሳይ ሁኔታ ባቡልሄር በጎ አድራጎት ድርጅት በደካሞች ስም የሚሰበሰበው ገንዘብ ለግል ህይወት ማሻሻያ ውሏል በሚል ከፍተኛ የዜጎች ቅሬታ
እየተሰማ ይገኛል። እስላማዊ ኦሮሞ ነጻነት ግንባር ተፈጠረ። በኦሮሚያ ክልል ሌላ አደጋ ሊፈጥር የሚችል ሁኔታ ብቅ እያለ ነው። በኦሮሞ ነጻነት ግንባር ሽፋን የሚንቀሳቀሰው ነገር ግን ኢስላማዊ አክራሪነት የትግሉ ማዕከል አድርጎ የሚንቀሳቀሰው ኃይል በኦሮሚያ ክልል ውስጥ ተፈጥሯል። ይህ ቡድን ራሱን እስላማዊ ኦሮሞ ነጻነት ግንባር IOLF በማለት በ1984 እስከ 1985 በደቡብ ምስራቅ ኦሮሚያ አካባቢ ሲንቀሳቀስ የነበረ ነው። በወቅቱ በአርሲ ክፍለ ሀገር እና በባሌ ክፍለ ሀገር እንዲሁም በምዕራብ ሐረርጌ አካባቢዎች ከፍተኛ ጥፋትና ውድመት ፈጽሞ ነበር። በወቅቱ በአርሲ አርባጉጉ ጭፍጨፋና መፈናቀልን የመራ በክርስቲያኖች ላይ ፈጽሞ የነበረ ውድመት ይታወሳል። ከነዚህም መካከል በመቻራ፣ በጎለልቻ፣ በወተራ፣ በአርሲ ክፍለ ሀገር እንዲሁ ደግሞ ሀሊላ አካባቢ ክርስቲያኖችን ጨፍጭፎ የነበረ፣ ቤተ ክርስቲያኖችን አውድሞ የነበረ፣ ክርስቲያኖችን በሰፊው ከአካባቢያቸው ከኖሩበት ከከበሩበት አካባቢ አፈናቅሎ ንብረታቸውን ዘርፎ የነበረ ድርጅት እና ቡድን ነው። አሁንም ከቅርብ ጊዜ ወዲህ በአርሲ ክፍለ ሀገር፣ በአርሲ ዞን፣ በምስራቅ ሸዋ፣ በባሌ አካባቢዎችና እንዲሁም በተለያዩ አካባቢዎች ክርስቲያኖችን በመጨፍጨፍ ብቅ ያለው የኦሮሞ ነጻነት ሰራዊትን ሽፋን በመጠቀም ራሱን እጅግ አክራሪ ከሆነው ከውሃብያ እና አህባሽ ጋር ራሱን አስተሳስሮ ክርስቲያኖች ላይ ውድመት የሚያደርሰው ቡድን ብቅ ብሏል። በኦላ ሽፋን ከላይ በጠቀስኳቸው ዞኖች በመንቀሳቀስ ክርስቲያኖችን እየጨፈጨፈ ነው። ለችግሩ ቅርበት ያላቸውና ጉዳት ያደረሰባቸው የአካባቢ ነዋሪዎችም በሰጡን መረጃ መሰረት ይህ ገዳይ ቡድን ብሔር አይለይም፣ ትኩረቱ ሃይማኖት ላይ ነው። ሰዎች ክርስቲያን በመሆናቸው ብቻ ይገድላል፣ ንብረቱን ይዘርፋል፣ ያፈናቅላል። ኦሮሞ ክርስቲያኖችንም ይረሽናል፣ ንብረታቸውን ይቀማል። መንግስት ይህንን ቡድን በስሙ መጥራት አልፈለገም፣ እያወቀ አለባብሶ እያለፈ ይገኛል በማለት የአካባቢ ነዋሪዎች ይከሳሉ። የኢትዮጵያ አየር መንገድ ምን ገጠመው? ከቅርብ ጊዜ ወዲህ የኢትዮጵያ አየር መንገድ በዋነኛነት 3 አይነት ክስተቶች አጋጥመውታል። የመጀመሪያው በመካከለኛው ምስራቅ ጦርነት ምክንያት የበረራ መስተጓጎልና የበረራ መስመር መሰረዝ አጋጥመውታል። ሁለተኛው ተደጋጋሚ የአውሮፕላን ጉዳቶች ገጥመውታል። ሌላኛው ቀጣይ የመርከቦች ማስፋፊያ ስራዎች ለአውሮፕላን ማረፊያው ስጋቶች እንደሆኑ ተገልጿል። በመካከለኛው ምስራቅ ግጭት በመነሳቱ ምክንያት እና ጦርነቱ በመስፋፋቱ ትላልቅ የበረራ መስመሮች ተሰርዘዋል። ከነዚህም ውስጥ ዱባይ፣ አቡዳቢ፣ ሻርጃ ወይም ኤምሬትስ እና ዳማም ወይም ሳውዲ አረቢያ ወደ አማን የሚደረገው በረራ ለረጅም ጊዜ ተቋርጦ የነበረ ሲሆን በአሁኑ ጊዜ በእነዚህ አካባቢዎች በረራ በቀን አንዳንድ በረራዎች ስራ መጀመራቸው ተገልጿል። እስካሁን ግን በረራ ያልጀመረባቸው እንደተቋረጠ የቀረባቸው አካባቢዎች አሉ። እነዚህም ዶሃ ወይም ኳታር፣ ባህሬን፣ ኩዌት፣ ቴልአቪቭ እና ቤይሩት ናቸው። ሌላው አየር መንገዱ የገባበት ችግር የአውሮፕላን ጉዳቶች እና ምርመራዎች ናቸው። በተለያዩ ጊዜያት ጥቃቅን የአውሮፕላን ጉዳቶች ተከስተዋል። ከባድ ጉዳት ሳይደርስ ግን ቀርቷል። የኡጋንዳው ክስተት በጥር 2026 አንድ ቦይንግ 737-800 አውሮፕላን ማረፊያው ስራ ላይ እያለ ከማንሻ መንገዱ ተንሸራቶ ነበር። ይህ የሕክምና ምርመራውን እንደሚያሳየው አብራሪዎቹ ምንም አይነት የአደንዛዥ እጽና ሌሎች ህመም እንዳልነበረባቸው ተረጋግጧል። ሌላኛው የላይቤሪያ ክስተት ነው። በዚህ ወር
በሮበርትስ ኢንተርናሽናል አውሮፕላን ማረፊያ አንድ የኢትዮጵያ አውሮፕላን ከማንሻ መንገዱ ሲወጣ ሜካኒካል ችግር አጋጥሞት ነበር። ነገር ግን ተሳፋሪዎች ላይ ምንም አይነት ጉዳት አልደረሰም። አየር መንገዱ የገጠመው የበረራ መሰረዞችና የገቢ ቅነሳ ችግሮች ለመቋቋም በሌሎች መስመሮች የበረራ ቁጥሩን በመጨመር ያጣውን ገቢ ለማካካስ ጥረት እንደሚያደርግ አቶ መስፍን ጣሰው ለቪኦኤ በሰጡት ቃለ ምልልስ ገልጸዋል። በአማራ ክልል የነዳጅ እጥረት የፈጠረው ቀውስ ዜጎችን አማሯል። የሸቀጣሸቀጦች ዋጋ በከፍተኛ ደረጃ ጨምሯል። የእህል መጋዘኖች ባዶ ናቸው። በደሴ፣ በኮምቦልቻ፣ ከሚሴ፣ ወልዲያ፣ ቆቦ አካባቢዎች ሸቀጣሸቀጥ ምርት ላይ ሸቀጣሸቀጦች የለም እያሉ ሸማቾችን ነጋዴዎች እየመለሱ ይገኛሉ። ሸቀጣሸቀጡ ድንገት ከተገኘም በከፍተኛ ዋጋ ነው የሚሸጡት። ለምሳሌ የ1 ኪሎ ጨው ዋጋ 150 ብር ደርሷል። የ1 ኪሎ መኮረኒ ዋጋ 95 ብር ገብቷል። ጤፍ ገበያ ላይ መጋዘን ውስጥ የለም። ከደሴ ከሚሴ 75 ኪሎ ሜትር መንገድ 600 ብር የትራንስፖርት ዋጋ ተቆርጦለታል። ከደሴ ወልዲያ 1700 ብር የትራንስፖርት ዋጋ ተቆርጦለታል። ከደሴ ተንታ፣ መቅደላ፣ መካነ ሰላም ወዘተ ዋጋው አይቀመስም፣ ተሽከርካሪም አይገኝም። ከአዲስ አበባ ደሴ 4500 እስከ 6000 ብር እየተከፈለ መንገደኞች እየተጓዙ ነው። ህዝቡ በቁም ስቃይ እያየ ነው። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎቻችን እንዲደርሷችሁ በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰላም።